ሽንኩርቴን ዘይት ሳልጨምር መጀመሪያ አበስለዋለሁኝ። የምንቸት አብሽ ወጥ ነው የምንሰራው። ከዛ በኋላ ከላይ በርበሬ አድርጌ በሱም ቆንጆ አድርጌ ካቁላላሁት በኋላ ዘይት ከላይ ጨምርበታለሁኝ። ከዛ እሱን ከተቁላላ በኋላ ድጋሚም ደግሞ የተፈጨ ቲማቲም አረግበታለሁ። እናንተ ካልፈለጋችሁ ቲማቲሙንም አለማድረግ ትችላላችሁ፣ ግን በጣም ቆንጆ ጣዕም ነው የሚሰጠው። ከዛ የቲማቲም ድልህም ከላይ ያረግበትና ጥቁር አዝሙድ፣ ኮረሪማ እንዲሁም ጨው አርጌ ደግሞ ቆንጆ አርጌ አበስለዋለሁ። ይሄ ማለት ነው። ከዛ ከላይ የተፈጨ ስጋዬን አድርጌ ደግሞ በጣም ቀስ እያልኩኝ ነው ቀስ አርጌ ለረጅም ጊዜ ነው ማበስለው። በጣም በቃ ሽታው ራሱ የዶሮ ወጥ ነው የሚለው ብታይ፣ በእውነት ነው የምላችሁ። እና ከዛ በኋላ ውሃ አልጨመርኩበትም። ራሱ እስካሁን ድረስ ባለው ነው እንዲሁ እያቁላለሁኝ ያለሁት። ከዛ በኋላ እንቁላሌን አረጋለሁ። ዩዥሊ እንቁላል ሊወጣ አካባቢ ነው ብዙዎቻችን የምናረገው። እኔ ግን ወጤን መከለሻ ከማስገባቴ 1-5 ደቂቃ በፊት አስገብቼ አብሬ ከወጡ ጋር ሲዋሃድ በጣም የሚገርም ጣዕም ይሰጣል በኋላ ላይ ማለት ነውና እሱን ካደረኩኝ ከ5 ደቂቃ በኋላ መከለሻና ትንሽ ኮረሪማ አድርጌ ያወጣዋለሁ። በጣም ነው የሚጣፍጠው፣ ልነግራችሁ አልችልም። ሞክሩት። ዶሮ